ሰይጣንን እኮ ፈቅጄለት አላውቅም። ወደ ህይወቴ ገብቶ ህይወቴን አበላሸው። ነገሮቼ የተበላሹ ነው። ሰይጣን ይሁን ወይስ እግዚአብሔር ይሁን ይህንን ነገር አላውቅም። ብቻ ዙሪያ ላይ ያሉ ነገር ብዙ ነገሮች ይበላሻሉ። አንዳንድ ሰዎች እንዲላሉ ለጭንቀት የተፈጠርኩ እንኳን ነው የሚመስለኝ። አንዳንድ ጊዜ አጠገቤ ያሉ ነገሮች እንዳለ የተበላሻሹ ናቸው የሚለውን ነገር ያወራል። ይህ ሁሉ የሚሆነው ለመንፈስ በር ስለከፈታችሁ ነው። መንፈስ የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከእናንተ ጋር የእግዚአብሔርን ቃል እንድንከፋፈል መጥቻለሁ። መጽሐፍ እንደሚል ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል እንዲሁም ደግሞ በሌላኛው ቦታ ላይ እኛ ሁላችን ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ እግዚአብሔር የሚፈልገው የመጀመሪያው የልጁን መልክ እንድንመስል ነው። ሁለተኛው ደግሞ በምድር ላይ የመኖራችን ዋነኛውና ትልቁ ነገር ልጁን መስበካችን ነው፣ ወይንም እግዚአብሔርን መስበካችን ነው። ስለዚህ ኢየሱስን መስለን እግዚአብሔርን እንድንሰብክ እግዚአብሔር ይፈልጋል። አንድ ክርስቲያን በዚህ ምድር ላይ የኖረበት ትልቁና የሚኖርበት ትልቁ ፖይንት መስበክ ሲሆን የተፈለገበት ክርስቲያን የሆነበት ትልቁ ጌታ እሱን የተቀበለበት ትልቁ ነጥብ ደግሞ ምንድነው ሲባል እርሱን ለመምሰል ነው። ባሪያውም ለዛ ነው ሲናገር የበኩራት አይነት አደረገን እያለ የሚያወራው። ስለዚህ ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ይህንን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ አብራችሁን ወንጌልን እንድታገለግሉ ላበረታታችሁና ላነቃቃችሁ እወዳለሁ። ዘመኑ እያለቀ ነው። እግዚአብሔርን እየሰበከን እየነገረን እንዲያልቅልን እንፈልጋለን የምትሉ ሁላችሁ አብራችሁን ተባበሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ባላችሁ ሁሉ ለወንጌል በማድረግ አብራችሁን እንድታገለግሉ በአክብሮት ጋብዛችኋለሁ። እንጸልይና ወደ ዛሬው ሐሳብ እንሂድ። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። ያንተ እጅ አሁን በመካከላችን ይምጣ። ስም ይባረክ። እግዚአብሔር ሆይ ለሚሰሙት አይምሮ እንድትከፍት ጸልያለሁ። ሐሳባችን ወደ አንተ ይቅና። ያንተ እጅ ከኛ ጋር ይሁን። እንወድሃለን። በኢየሱስ ስም አሜን። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ቶሎ ማድረግ እወዳለሁ ቢኮዝ ብዙ ደቂቃዎቻችሁን መውሰድ አልፈለግም። እግዚአብሔርን በማወቅ ውስጥ እንድትንቀሳቀሱ እንጂ የእናንተን ሐሳብ በመብላት ውስጥና ጊዜያችሁን በማቃጠል ውስጥ ስለማላምንበት እግዚአብሔር የሰጣችሁን ጊዜ በሚገባ ከተጠቀማችሁና እግዚአብሔር በሰጣችሁ ጊዜ መውጣትንና መግባትን ከጀመራችሁ ላይፍ ቼንጅ ስለሚሆንላችሁ ኢየሱስ የጌቶች ጌታ ነው። ዛሬ ስለ መንፈሳዊው በር ነው የምናወራው። ስለ መንፈሳዊው በር ብዙ ሰዎች ሚስ አንደርስታንዲንግ ያደርጋሉ። እኔ ለሰይጣን በር ልቤን አልከፈትኩለትም፣ ሰይጣንን እኮ ጠርቼው አላውቅም፣ ሰይጣንን እኮ ፈቅጄለት አላውቅም። ወደ ህይወቴ ገብቶ ህይወቴን አበላሸው። ነገሮቼ የተበላሹ ነው። ሰይጣን ይሁን ወይስ እግዚአብሔር ይሁን ይህንን ነገር አላውቅም። ብቻ ዙሪያ ላይ ያሉ ነገር ብዙ ነገሮች ይበላሻሉ። የምነካቸው ይበላሻሉ፣ የማስባቸው ይበላሻሉ፣ የረገጥኩበት ቦታ ሁሉ ይበላሻል የሚለውን ነገር ብዙ ሰዎች ያወራሉ። እኔ እንደውም አንዳንድ ሰዎች እንዲላሉ ለጭንቀት የተፈጠርኩ እንኳን ነው የሚመስለኝ። አንዳንድ ጊዜ አጠገቤ ያሉ ነገሮች እንዳለ የተበላሻሹ ናቸው የሚለውን ነገር ያወራሉ። ይህ ሁሉ የሚሆነው ለመንፈስ በር ስለከፈታችሁ ነው። መንፈስ በእናንተ ህይወቱ ውስጥ በር እስካላገኘ ድረስ ኢቨን የእግዚአብሔር መንፈስ እንኳን ወደ እናንተ ህይወት መጥቶ ህይወታችሁን ሊቀይረው አይችልም። ሰይጣን ሁል ጊዜ በበር በኩል ነው እንጂ የሚገባው ያለ በር ወደ እናንተ አይመጣም። እናንተ የምትከፍቱለት በር ላይፋችሁን፣ ህይወታችሁን፣ ሁሉ ነገሮቻችሁን ሊያበላሸው ሊያጠፋው የሚችል በር ነው። ለዛ ነው ባሪያው ሲናገር መዝሙረ ዳዊት ምዕራፍ 24 ላይ እንዲህ የሚል ቃል የምታገኙት። መዝሙረ ዳዊት ምዕራፍ 24 ከቁጥር 7 እንዲህ የሚል ቃል አለ። እናንተ መኳንንቶች በሮችን ክፈቱ፣
የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? ይህ የክብር ንጉሥ ማን ነው? እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው። እግዚአብሔር ነው፣ በሰልፍም ኃያል ነው። እናንተ መኳንንቶች በሮቻችሁን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር ነው። እርሱ የክብር ንጉሥ ነው። ይህችኛውን ፖይንት ለምንድን ነው ያነሳላችሁ ሲባል እግዚአብሔር እንኳን ቢሆን ባልተከፈተ ልብ ባልተከፈተ በር ወደ እናንተ አይመጣም፣ አይገባም። ለዛ ነው በደንብ አንብባችሁ እንደሆነ ሪቨሌሽን ማለትም ራእይ መጽሐፍ ምዕራፍ 3 ከቁጥር 20 አካባቢ ኢየሱስ ሲናገር እንዲህ ይለናል፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማና ደጁንም ቢከፍትልኝ ከእሱ ጋር ገብቼ እራት በላዋለሁ። ስለዚህ መንፈስ ዓለም ወደ እናንተ ሕይወት ለመግባት የሚፈልገው በር አለ። ያ በር ደግሞ እናንተ ናችሁ የምትዘጉት፣ እናንተ ናችሁ የምትከፍቱት። የበሩ ባለቤቶች እናንተ ስለሆናችሁ መንፈሳዊው ዓለም የሚገዛው መንፈሳዊው ዓለም ዶሚኒን የሚያደርገው በዚችኛው ዓለም ላይ መንፈሳዊው ዓለም ስልጣን ያለው በሁለት መንገድ ነው። የእግዚአብሔር መንፈስ ወይንም የእግዚአብሔር እጅ በዚችኛው ምድር ላይ ባለሙሉ ኦቶሪቲ ናት። የመጀመሪያው እግዚአብሔር ዓለማትን ፈጠረ ስል ታገኛላችሁ። ሁሉ ነገር ክሬት ያደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ለሁሉ ነገር ከሱ ጋር ተጋጥመዋል። ያለሱ የሆነ አንዳች ነገር የለም። ሁሉ በእርሱ ሆነ ብሎ ከተናገረ የፈጠረው ኢንክሉዲንግ አስ ከኛም ጭምር ባለሙሉ ኦቶሪቲ እግዚአብሔር ነው። እችኛውን ምድር እግዚአብሔር ሊያጠፋ ቢፈልግ፣ እችኛውን ምድር እግዚአብሔር ሊቀይር ቢፈልግ፣ እችኛውን ምድር እግዚአብሔር ወይም ለሁለት ሊሰንጥቅ ቢፈልግ፣ የፈለገው ሊያደርግ ቢፈልግ ከኔና ከእናንተ ፍቃድን አይጠይቅም። ቢኮዝ ባለሙሉ ኦቶራይዝድ የሆነ አምላክ ስለሆነ ማ ሲባል እግዚአብሔር። ነገር ግን ሰይጣን እችኛውን ዓለም ሊያጠፋ ቢፈልግስ እንደ ልቡ ማድረግ ይችላል ወይ? ሰይጣን በፍጹም እችኛውን ምድር እንደ ልቡ ሊያደርግ አይችልም። እግዚአብሔር እስከሰጠው ጊዜና እግዚአብሔር እስከፈቀደለት ጊዜ ብቻ ነው እችኛውን ምድር ሊገዛና ሊቆጣጠር የሚችለው። ክብር ለጌታችን ኢየሱስ ክርስቶስ ሲሆን ወደ ሐሳቤ እንዳልወጣ ስለ ሰይጣን ግዛትና ስለ እግዚአብሔር ግዛት እያልኩኝ ከሐሳቤ እንዳልወጣ ወዲያው ልመለስላችሁ። ሁለተኛው እግዚአብሔር አምላክ እንዴት ነው እችኛውን ዓለም የሚቆጣጠረው ሲባል በእኛ በምንከፍተለት በር ነው። እኛ በሮችን እስካልከፈትን ድረስ፣ እኛ በሮቻችንን እስካላዘጋጀን ድረስ እግዚአብሔር አምላክ ወደ እኛ ሊመጣ እኛን ሊገዛ ሊቆጣጠር አይችልም። ይሄ ኦቶራይዝድ ስላልሆነ አይደለም፣ ወይንም ኃያል ስላልሆነ አይደለም፣ ባለም ብዙ ስልጣን የሌለው አምላክ ስለሆነ ሳይሆን እግዚአብሔር አምላክ በሩን የመክፈትና የመዝጋት ለመንፈሳዊ ዓለም መብት ለእኛ ስለሰጠን ነው። ክብር ለጌታ ለኢየሱስ ክርስቶስ ሲሆን ዘፍጥረት ምዕራፍ 1 ሄዳችሁ ስታነቡ ማለት የዘፍጥረት ምዕራፍ 2 ሄዳችሁ ስታነቡ እግዚአብሔር አምላክ ሰውን ከፈጠረበት አፈጣጠር አንጻር የምትረዱት አንድ ነገር አለ። እግዚአብሔር አምላክ ሰውን ከአፈር ካበጀው በኋላ እግዚአብሔር አምላክ ኤደን ገነትን ይጠብቃት ዘንድ እግዚአብሔር በኤደን ገነት ካኖረው በኋላ እንዲህ የሚል ንግግር ይነግረዋል ወይንም ትምህርት ያስተምረዋል ወይም በር የመዝጊያ ቁልፍ ይሰጠዋል። ለማስባል ለሌላኛው የሚዘጋበት ቁልፍ ይሰጠዋል። ምን ብሎ ነው ቁልፍ የሚሰጠው ሲባል እንዲህ ይላል ዘፍጥረት ምዕራፍ 2 ከቁጥር 15 እግዚአብሔር አምላክ ሰውንም ወስዶ ያበጃትን የጠብቃት ዘንድ በኤደን ገነት አኖረው። እንግዲህ እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው። በደንብ ስሙኝ። ሰውን እንዲህ ብሎ አዘዘው፣ ከገነት ካለው ዛፍ ሁሉ ትበላለህ፣ ነገር ግን ክፉንና መልካሙን ከሚያስታውቀው ዛፍ አትብላ፣ ከእርሷ በበላህ ቀን ሞትን ትሞታለህና።
እግዚአብሔር አምላክ ሰው ብቻውን ዘንድ መልካም አይደለም እያለ ይቀጥላል ወልደታችንና እሷን በበላ ጊዜ ሞትን ምን ትላለህ? ትሞታለህና። ይችኛው ፖይንት ምንድና ሲባል የሰው ልጅ የልቡን ማድረግ ወይንም የፈለገውን የማድረግ ስልጣን እግዚአብሔር ለሰው ልጅ ሰጥቶታል። ምርጫው የሰው ነው። ሰው ፈልጎ ነው የሚያደርገው። ይህንን ትበላለህ፣ እነዚህን አትበላም ሲባል ኢንስትራክሽን ነው፣ የእግዚአብሔር መሪ ነው። ነገር ግን የመብላቱ ያለመብላቱ መብትና ፍላጎት ያለው በማን ውስጥ ነው ሲባል በሰው ልጅ ውስጥ ነው። ኢየሱስ የጌቶች ጌታ ነው። ለዛ ነው ምዕራፍ 3 ስታነቡ ሰይጣን በር ለመክፈት መጥቶ ሔዋንን ሲያንኳኳ ታገኛላችሁ። ባለፈውም እንደነገርኳችሁ ሰይጣን ወደኛ ህይወት የሚመጣበት ትልቁ የመጀመሪያው መሳሪያው የሰይጣን ሽንገላ ነው። በሽንገላ መጥቶ ነው በሩን የሚያስከፍታችሁ። በሽንገላ መጥቶ ነው በሩን እንድትከፍቱለት የሚያደርጋችሁ። እግዚአብሔር ይቃወማል ብሎ አይደለም፣ እግዚአብሔር አይከበርበትም ብሎ አይደለም፣ ችግር የለውም በሚያባበለው ቃል ነው በር የሚያስከፍተው። ለአዳም በርህን ዝጋ ብሎ እግዚአብሔር ኢንስትራክሽን ሰጠው። በር እንዴት ነው የሚከፈተው፣ እንዴት ነው የሚዘጋው የሚለውን ነገር አሁን ላወራላችሁ ስለሆነ ነው ቀጥታ ወደዚህ ሐሳብ የመጣሁት። ብዙ ላወራ የፈለግኩትን ነገር ቆራርጬ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እችኛውን ምዕራፍ 3ን ከማንበብ በፊት ምሳሌ መጽሐፍ ላንብብላችሁ። ምሳሌ መጽሐፍ ምን ብሎ ነው የሚያስተምረን? ምሳሌ መጽሐፍ ምዕራፍ 4 ከቁጥር 23 ምንድን ነው የሚለው? ምዕራፍ 4 ከቁጥር 23 እንዲህ የሚል ቃል አለ። አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። አጥብቀ ምንን ጠብቅ? ልብህን ጠብቅ፣ የሕይወት መውጫ በእርሱ ነውና። ዘፍጥረት ምዕራፍ 3 ላይ ዴቪል ምንድን ነው ያደረገው? ወይም ሰይጣን ምንድን ነው ያደረገው? የሔዋንን የአዳምን ኢንክሉዲንግ አሁን ያሉትን በጌታ የሌሉትን በጌታ ከሌሉትም ጭምር እኛን ተትቶ ማለት ነው ሁሉንም ያጠፋው ያበላሸው። እኛ እንኳን ጌታን አግኝተን ወደዛ በሮቻችንን መልሰን ለሰይጣን ዘግተን የእግዚአብሔርን ድምፅ ብቻ ማስተናገድ ከጀመር ሰንብተናልና። ነገር ግን በሮቻቸውን እስካሁን ያልዘጉ ሰዎች እንዴት ነው ላይፋቸው የተበላሸው? እንዴት ነው ህይወታቸው የተበላሸው? እንዴት ነው ደስታ የማይሰማቸው? እንዴት ነው ለምንድን ነው ራሳቸውን የሚያጠፉት? ለምንድን ነው ሰውን የሚገሉት? ለምንድን ነው ነፍሰ ገዳይ የሆኑት? ለምንድን ነው ተብለው ሲፈለግ የከፈቱት በር፣ ያን ጊዜ በሽንገላ የተከፈተው በር እስካሁን ድረስ ስላልተዘጋ የበላይ መጥቶ ከቤቱ ስላላስወጣው ነው። የተከፈተው በር ላይ ይህኛው ክፉ ስለገባበት ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ በደንብ እችኛውን ብቻ ስሙኝ። እባቡም እግዚአብሔር አምላክ ከፈጠረው ፍጥረታት መካከል አንዱ ነውና አለና፣ በውኑ አለ እባቡ ለሴቲቱ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዘዋለን? ገነት ካለው ዛፍ እንዳትበሉ አዘዋለን። አሁን እባብ መጥቶ በር እያንኳኳ፣ እባብ መጥቶ ሊያስከፍት እየሞከረ ነው። እባብ መጥቶ በሩን እንዳትዘጋ ዘግታ የነበረውን በር የማትከፍተውን በር ሊያስከፍታትና ሕይወቷን ሊያበላሽ ነው። ብዙ ክርስቲያኖች፣ ብዙ በጌታ ያሉ ሰዎች ድንገት ሳያውቁ በሽንገላ ቃል ነው ልባቸውን ለሰይጣን የሚከፍቱት። ያን ጊዜ ለሰይጣን ልብን በከፈትክ ጊዜ ወይንም ለስፒሪት ዓለም በርን በከፈትክ ጊዜ በአንተ ውስጥ ያለው ነገር ለማበላሸት ኢየሱስም እንደተናገረ ሌባ አለ ሊሰርቅ፣ ሊያርድ፣ ሊገድል እንጂ ስለሌላ ነገር እንደማይመጣ ብሎ እንደተናገረ ሌባው ወደ እናንተ ሕይወት በሩን እንዳገኘ እንደተኛችሁ ሲያረጋግጥ እንዳስተኛችሁ ግልጹ ሲገባው ወደ እናንተ ሕይወት ቀጥታ የሚመጣው ሊዘርፋችሁ፣ ሊሰርቃችሁ፣ ሊበዘብዛችሁ ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ዛሬ ደግሞ ይህንን ነገር አንደርስታንዲንግ ታደርጋላችሁ። በሮቻችሁን በጌታ በኢየሱስ ክርስቶስም ትዘጉለታላችሁ። ለጌታ ደግሞ ልባችሁን በራችሁን ትከፍታላችሁ። ስለዚህ ሰይጣን እንዲህ ብሎ ጠየቀ፣ በውኑ እግዚአብሔር ከገነት ካለው ዛፍ እንዳትበሉ አዘዋልን አላት። ሴቲቱም ለእባቡ እንዲህ አለች፣ አሁን
እባብ ትልቁ ዓላማው ትልቁ ፖይንት በር ለማስከፈት እያንኳኳ እንደሆነ አይገባቸው። ብዙ ክርስቲያኖች አንደርስታንዲንግ የማያደርጉት ጉዳይ ነው። ከዚህ ጋር ኮንሰርቬሽን እያደረገች ያለችው ሔዋን ሺናት አንደርስታንዲንግ ዋት ሂዝ ኒድ፣ ፍላጎቱ ሐሳቡ ምን እንደሆነ አንደርስታንዲንግ አላደረገችለትም። እንዲህ አላት፣ ሴቲቱም ለእባቡ እንዲህ አለችው፣ በገነት ካለው ዛፍ ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ፣ አትንኩት። እባቢቱም ለሴቲቱ አለችው ሞትን፣ እባቡ ሴቲቱን አላት ሞትን አትሞቱ፣ ሞትን ምን አትሉ አትሞቱ፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካሙንና ክፉን የምታውቁ እንደምትሆኑ እግዚአብሔር ስለሚያውቅ ነው እንጂ ሞትን አትሞቱም አላት። ሞትን አትሞቱም። እግዚአብሔር የከለከላችሁ ይህንን ዛፍ በበላችሁ ጊዜ፣ ዛፉን በተጠቀማችሁ ጊዜ እንደ እግዚአብሔር እንደምትሆኑ እንደሚያውቅ ነውና። ያን ጊዜ ሔዋን ሬዲ ሆነች። ምኗን ለመክፈት ሲባል ልቧን ለመክፈት፣ ሰይጣንን ወደ ውስጥ ለማስገባት፣ ሰይጣንን ለመታዘዝ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። በሮች ሁል ጊዜ በእናንተ ፍቃድ ነው የሚከፈቱት። ነገር ግን ሰይጣን ሁሌ ሸንግሏችሁ፣ አሳስቷችሁ፣ በንግግር ሸውዷችሁ በሮቻችሁን እንድትከፍቱ ያደርጋችኋል። ብዙ ክርስቲያኖች ቅድም እንደነገርኳችሁ በሮቻቸውን የሚከፍቱት በዚህ ኮንዲሽን ስለሆነ መጽሐፍ እንዲህ ይላል እግዚአብሔር በእያንዳንዱ ሰው፣ አሁን ለምሳሌ የእግዚአብሔርን ወደዛ መለሳለሁኝ። የእግዚአብሔርን ፍቅር ስናወራላችሁ የእግዚአብሔር ያደረገላችሁን ዋጋ የከፈለላችሁን ለእናንተ እንዴት እንደሚሞት ለሌላ ሰው ስንሰብክ ምን እያልን ነው መሰለ? በሩን እንዲከፍቱ ልቡን እያዘጋጀንለት ነው። ለማን ሲባል? ለእግዚአብሔር፣ ለእኛ አይደለም፣ ለእግዚአብሔር። ያ ፐርሰን ለጌታ በሩን በከፈተ ጊዜ፣ ለጌታ በሩን ከፍቶ በተዘጋጀ ጊዜ፣ ልቡን መክፈት በጀመረ ጊዜ ሕይወቱ 100% የሰላም፣ የጤና፣ የደስታ ብቻ ይሆንለታል። የደስታ ብቻ ይሆንለታል። ለምን? ልቡን ለጌታ ከፍቷልና፣ በሩን ለጌታ ከፍቷልና። ስለዚህ ነው ብዙ ክርስቲያኖች በማወቅ ሳይሆን ባለማወቅ ውስጥ በሮቻቸውን ይከፍታሉ። አንዳንድ ክርስቲያኖች ሚስ አንደርስታንዲንግ የሚያደርጉት ነገር ችኛውን ብያችሁ ወደ መጨረሻ ሐሳቤ እመጣለሁና ብዙ ክርስቲያኖች መካከል ብዙዎቻቸው አንደርስታንዲንግ ከማያደርጉት ነገሮች መካከል ይሄኛው ነው። አዳም ዛፉን ስለበላች እግዚአብሔር ከገነት እንዳወጣት ነው አድርጎ ብዙዎቻቸው የሚያስተምሩ አይደለም። ሰይጣን ወደ ልቧ ስላስገባች ነው። ሰይጣን ወደ ነፍሳቸው ስለገባ ነው። ከዛ በኋላ ሰይጣን የሰው ምድርን መቆጣጠር የጀመረበት በሰው ዓለም ላይ የሰውን የጥፋት መንፈስ ተብሎ የሰው ልጆችን ሐሳብ እንደፈለገ የሚነዳበት ጊዜ ነው። አሁንም በጌታ የሌሉ ሰዎች አእምሯቸው፣ በክርስቶስ የሌሉ ሰዎች አእምሯቸው እንደፈለጉ ነው የሚነዳው። ውስጣቸው የገባው ኢቭል ስለሆነ፣ በር የከፈቱት ለጨለማው ዓለም ስለሆነ፣ ውስጣቸው የገባው የሚወጣው ደግሞ በክርስቶስ ኢየሱስ በኩል እንደሆነ አንደርስታንዲንግ ሳያደርጉ እስካሁን ድረስ በልባቸው ስቶ፣ በሐሳባቸው ስቶ፣ በዝሙት፣ በኃጢአት፣ በተንኮል ወንድምን በመግደል ነፍሰ ገዳዮች ሆነው በጥላቻ ውስጥ የሚንቀሳቀሱ ሰዎች ናቸው። ያኔ በከፈቱት በር። ስለዚህ ላይፋችሁ ላይ መንፈሳዊ ዓለም እንዳለ ካወቃችሁ መንፈሳዊ በርን እንዴት አድርጋችሁ መዝጋትና መክፈት እንዳለባችሁ ልታውቁ ይገባችሁ። መንፈሳዊ በእናንተ ፍቃድ ላይ የተመሰረተ ስለሆነ ቅድም እንዳነበብኩላችሁ እግዚአብሔር አምላክ የሚፈልገው ኃይል ስለሌለው አይደለም። በፍቃዶቻችን ልቦቻችንን እንድንከፍትለት ይፈልጋል። በፍቃዳችን ልባችንን እንድንከፍትለት። ለዛ ነው ኢየሱስ በደጅ ቆሜ አንኳኳለሁ። ብዙ ጊዜ ኢየሱስ ሲያንኳኳ የማይከፍቱ ሰዎች
ላንኳኳ ጌታቸው መልስ የማይመልሱ ሰዎች ሁል ጊዜ በጥፋትና በጥፋት የሚመለሱ ሰዎች ናቸው። ሁል ጊዜ በሞት ሰርክል ላይ የሚንቀሳቀሱ ሰዎች ነው የሚሆኑት። በሁለቱም አንግል በፊዚካሊ አብዮም በስፒሪቹዋል አብዮም በሞት አካባቢ ብቻ የሚንቀሳቀሱ ሰዎች ናቸው። ምክንያቱም ለእግዚአብሔር ድምፅ በራቸውን አንከፈቱምና። እግዚአብሔር በህልም ሲያናገራችሁ፣ በራእይ ሲያናገራችሁ፣ በአገልጋዮች በኩል ሲያናገራችሁ፣ ስላላችሁበት ሁኔታ ሲያወራ፣ ካላችሁበት ሁኔታ በአንድም በሌላ መንገድ እግዚአብሔር ይናገራል እንደሚባል መጽሐፍ በተለያየ ኮንዲሽን ሲያናገራችሁ መልስ ሳትሰጡ ትቀሩና በልባችሁ የገባው ያ ክፉ ለሚናገረው መንገድ ልባችሁን ስትከፍቱ ያን ጊዜ ጨለማ ላይፋችሁን ማበላሸት ይጀምራል። ጨለማ ህይወታችሁን ማበላሸት ይጀምራል። ስለዚህ አጥብቃችሁ ምንድነው ልታደርገን ከነቅድሞ ሐሳብህ ታዲያ ምንድነው? ይህን ሁሉ ከነገርከን ሐሳብህ ምንድነው ሮቢ ብላችሁ ከጠየቃችሁኝ አንድና አንድ ነው። አጥብቃችሁ ልባችሁን ጠብቁ፣ በራችሁን ጠብቁ። በር እስከተጠበቀ ድረስ ማንም ሊገባ አይችልም። እኔ በቤቴ ቁልፍ መትቼ እስከ ጠበቁ ድረስ አንድ ለመጠበቅ ቁልፍ አስገምታለሁ። ሁለት ችግር የሚመጣበት ጉዳይ ከሆነ ራሴ ቆምበታለሁ። ከቁልፉ አልፎ ከኔ ጋር የማይጋጠም ሰው፣ እኔን ያላሸነፈ ሰው ቤቴን ገብቶ ሊበዘብዘው፣ ሊሰርቀው፣ ሊያጠፋው አይችልም። እኔን ካሸነፈ ነው ቤቴን ገብቶ ሊበዘብዘውና ሊያጠፋ የሚችለው። መጀመሪያ ቁልፍ አስቀምጫለሁ። ከዛ በኋላ እኔን መጋፈጥ አለበት። እምቢ ብትሉ እንደ ቁልፍ በቤታችሁ ላይ እናንተ ብትኖሩ ጠባቂ ካኖራችሁ፣ ያ ማለት ጌታን ወደ ህይወታችሁ ካስገባችሁ፣ እናንተ እንኳን የሚታገለው አቅም ነው ቢታገላችሁ፣ በሩ ባለቤት ስላለው የበሩ ባለቤት ገፍትሮ ያወጣዋል። ስለዚህ ለእግዚአብሔር በመታዘዝ መንፈሳዊው ዓለም እግዚአብሔር በሚላችሁ መንገድ ብቻ በማድረግ በፍቅር በመጽናት በመፈቃቀር ወንድማማችነት መዋደድ፣ ሰዎችን በመውደድ ለሰዎች ያላችሁን ጠላቶቻችሁን በመውደድ በዛ ክፉ ምላሽ ባለመስጠት ባለመራገም ውስጥ እግዚአብሔር አምላክ በሮቻችሁን ይዘጋል። በሮቻችሁ ለጨለማው ከተዘጋ በህይወታችሁ ደስታና ደስታ ብቻ ይሆናል። ክብር ለጌታ ለኢየሱስ ክርስቶስ ሲሆን ሰው አንደርስታንዲንግ እንድታደርጉልኝ የምፈልገው መንፈሳዊ ነገር እንዳለ ካወቃችሁ የትኛው እንቅስቃሴያችሁ ላይ መንፈሳዊ በሮቻችሁን ልትዘጉ ይገባልና። ኢየሱስ ጌታ። እንጸልይና እንጨርስ። እግዚአብሔር አባትና አምላክ ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። አንተ ከፍ በል አባ፣ አንተ ታላቅ ነህና ተባለ። አሁን አባ በጌታ በኢየሱስ ስም ጸልያለሁ። ከኔ ጋር ቁጭ ብሎ ላለ የሰማኝ አይኑ የታመመ ከሆነ ልቡ የታመመ ከሆነ እግዚአብሔር አባቴን አምላክ ሆይ የትኛውም አይነት በሽታ ከጨለማው ዓለም ወደ ህይወቱ ገብቶ አበላሽቶበት ከሆነ አሁን የአንተ እጅ እንዲንቀሳቀስ ጸልያለሁ። በሽታው የአንተ እጅ ገብቶ እንዲያወጣው ጸልያለሁ። በናዝሬቱ በጌታ በኢየሱስም እንዲያወጣው ጸልያለሁ። አባ የትኛውም በሽታ ከህይወታቸው ይነቀል፣ በሮቻቸው ይከፈቱ፣ ያሰቡት ያቀዱት ይሳካላቸው። ያንተ እጅ ይንቀሳቀስ። እንወዳለን፣ እናመሰግናለን። በኢየሱስ ስም አሜን። ተባረኩልኝ። ሰብስክራይብ ማድረግ እንዳይረሱ። እወዳችኋለሁ በኢየሱስ ስም።